ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን ከርማችኋል? የዛሬው ታሪካችን የሚያተኩረው የአድዋ ዘመቻና የአፄ ምኒልክ አነሳስ በሚል በጆርጅ በርክሌይ ተጽፎ በዳኘው ወልደ ሥላሴ በ1967 ከተረጎመው መጽሐፍ ውስጥ ያገኘነውን ታሪክ ነው። መጽሐፍ ውስጥ ስለ ውጫሌ ውል፣ ስለ ራስ አሉላ፣ ስለ ኮንስታንቲኖሊ እንዲሁም ዳግማዊ አፄ ምኒልክ ስለወሰዱት ብድር እና የተለያዩ ሐሳቦችን አካተንላችኋል። ዝግጅታችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን እንጋብዛችኋለን። እናመሰግናለን። ክፍል 1 በአፄ ምኒልክና በኢጣሊያ መንግስት መካከል የውጫሌን ውል ለመፈራረም ያስፈለገበት ሁኔታ። የአበሻው ንጉሠ ነገሥት አፄ ዮሐንስ በመተማ አካባቢ ገላባት አጠገብ ደርቡሾችን አጥቅተው ድል ከተጎናጸፉ በኋላ መጋቢት 1 ቀን 1881 ዓ.ም ከጠዋቱ ላይ በጽኑ ቆስለው በጣር ላይ ሳሉ ታላላቅ የጦር መሪዎቻቸውን አስጠርተው አልጋ ወራሻቸውን ራስ መንገሻ መሆናቸውን አስታወቁ። የበኩር ልጃቸው ራስ አርያ ሥላሴ ከጥቂት ወራት በፊት በመሞታቸው ቀጥተኛ አልጋ ወራሽ አልነበራቸውም። አሁን በዚህ ሁኔታ ላይ እንዳሉ ራስ መንገሻን የወንድማቸውን ልጅ ወራሽ አድርገው ሲያስታውቁ ተከታዮቻቸውም በተለይ የብዙ ጊዜ የጦር ጓደኞቻቸውና የአሽከሮቻቸው የራስ አሉላን ድጋፍና ጥበቃ እንዲያገኙ አደረጉ። የጦር አለቆቹ ለአልጋ ወራሹ ታማኝነታቸውን በመሐላ ከማረጋገጣቸው በፊት በጦርነቱ ማግስት አፄ ዮሐንስ ስላረፉ ሰራዊቱ ጉዞውን ወደ አገሩ ሲቀጥል ወደኋላ ከልጃቸው ጋር የቀሩት ራስ አሉላ ብቻ ነበሩ። ራስ መንገሻና ራስ አሉላ ከትግራይ ክፍለ ሀገር የበለጠ ድጋፍና ወገን እንደሚያገኙ በማመን ወደ ትግራይ ሀገር ሄዱ። በጀነራል ባልዲሴራ የሚመራው ጦር በዚህ አጋጣሚ በመጠቀም ወደፊት ገስግሶ የአስመራንና የከረንን ከተሞች ከያዘ በኋላ በተጨማሪ የሐማሴንና የሰራይን እንዲሁም የአካለ ጉዛይን አውራጃዎች በቁጥጥሩ ስር አድርጎ መረብ፣ በለሳና መና በተባሉ መስመሮች ላይ ወሰኑን ዘረጋ። እነዚህን የወሰን መስመሮች ለብዙ ጊዜ ከኢትዮጵያ ጋር ለነበረው ክርክር መሰረታዊ ሆነው ቆይተዋል። ራስ አሉላ ወጣቱን ራስ መንገሻን አጅበው ከመተማ ወልቂት እንደተመለሱ ግዛታቸው የነበረው የሐማሴን አውራጃ በኢጣሊያኖች እጅ ወድቃ አገኟት። ሽማግሌው ጀግና ራስ አሉላ በኢጣሊያኖች ላይ ምንም ነገር ለማድረግ ባይችሉም ኢጣሊያኖች ደጋፊ በመሆን የታወቀውን የአገሩ ተወላጅ የሆነውን ሰው ይዘው በማሰር ተበቀሉ። ኢጣሊያኖች የያዟቸውን 3 አውራጃዎች በቁጥጥራቸው ስር አድርገው ለመቆየት መቻላቸው ቢታይም መንገሻና አሉላም ቀስ በቀስ በትግሬ ላይ ያላቸውን ስልጣን እያሳወቁ ተቀባይነትን አገኙ። በኢትዮጵያ የጦር ሰራዊት አቋም ዋናው የጦር አዛዥ ንጉሠ ነገሥት ሲሆን ከስራቸው የሚገኙ የጦር መሪዎች ራሶችና ጠቅላይ አገረ ገዢዎች ይመጣሉ። ከእነዚህም በኋላ ደጃዝማቾች፣ ፊታውራሪዎች፣ ቀኛዝማቾች፣ ግራዝማቾች፣ ባላምባራሶች ይከተላሉ። በዚያን ጊዜ ከላይ የተጠቀሱትን የጦር አለቆች የሚከተሉት ቋሚ የሆኑ ወታደሮች መኖራቸው ቢታወቅም ይበልጡኑ ህዝቡ ከልጅነቱ ጀምሮ በጎራዴ በጋሻና በጦር የመጠቀም ስልት ያለው ጦረኛ በመሆኑ እያንዳንዱም ሰው አገሩን የሚጎዳ ጠላት ሲመጣ ከንጉሠ ነገሥቱና ከቅርብ አለቆቹ ጋር ተሰልፎ የመዋጋት ግዴታ ስላለበት ንጉሠ ነገሥቱን ጦር የሚያዳብረው ይህ የክተት ሰራዊት ነው። በኢትዮጵያ ውስጥ ጦር ለመሰብሰብ ከባድ አይደለም። ጦርነት ሲታወጅ የንጉሠ ነገሥቱ ክተት አዋጅ በየገበያውና የህዝቡ መሰባሰቢያ በሆኑ ቦታዎች ሁሉ ነጋሪት እየተጎሸመ ይነገራል። ጦሩ በየአለቃው እንዲከት ሲታወጅ መሰብሰቢያው ቦታና ጊዜም ይነገረዋል። ሰራዊቱ ወደ የአለቃው በደረሰ ጊዜ ምንም እንኳን አብዛኛው ህዝብ የራሱ መሳሪያና ትጥቅ ቢኖረውም ለሌለው መሳሪያ ጥይትና ልዩ ልዩ ትጥቅ እየሰጠ ለጦርነት ያሰናደዋል። ከ1872 ዓ.ም በፊት የኢትዮጵያ ጦር ሰራዊት አይነታቸው የበዛ ጥንት መሳሪያዎች ቢኖሩትም ይበልጡኑ ውጅግራ፣ ስናድር፣ ጎራዴ፣ ጋሻና ጦር እንደሚይዝ ይታወቃል። በአድዋ ጦርነት ጊዜ ግን ከአምስቱ ዘማች አንዱ ዘመናዊ የሆነ እያቀባበለ የሚተኩስ መሳሪያ እንደነበረው ይገመታል። ፈረሰኛው ጦር የሚይዘው መሳሪያ ከእግረኛው ጦር የተለየ አይደለም። በጦርነቱም ጊዜ ቦታና አቅጣጫ ሳይለዩ አብረው ይሰለፋሉ። እግረኛው ጦር ተራራማ የሆነ ቦታ ቀድሞ በመጋፈጥ ይታወቃል።
ፈረሰኛው ደግሞ በመስኩ ቦታ ላይ ጠላቱን በማሳደድና በማጥቃት የበለጠ አገልግሎት ይሰጣል። በፈረሰኛውና በእግረኛው ጦር መካከል ያለው ልዩነት በፈረስ ላይ መቀመጡ ብቻ ነው። የመድፈኛ አቋም በኢትዮጵያ ገና ለጋ ቢሆንም ሙሉ በሙሉ የማይታወቅ አልነበረም። በ1860 ዓ.ም አፄ ቴዎድሮስ 40 የሚሆኑ መድፎች ነበሯቸው። ነገር ግን የእንግሊዝን ዘመናዊ መድፎች ለመቋቋም ፈጽሞ የማይቻሉ ሆኑ። በአድዋ ጦርነት አፄ ምኒልክ 42 መድፎች ሲኖሯቸው ጥቂቶቹ ዘመናዊ መድፎች ነበሩ። መድፈኛው ወታደር በቂ ልምምድ ስላልነበረው ተቀላጠፈ ሁኔታ ሊጠቀምባቸው አልቻለም። በዚያን ጊዜ በኢትዮጵያ ጦር ሰራዊት ውስጥ የስንቅና የማጓጓዣ ድርጅት ፈጽሞ ባለመኖሩ እያንዳንዱ ወታደር ለየራሱ ለ4 ቀን ያህል የሚበቃውን ስንቅ መያዝና ረጥቦ መመገብ ግዴታው ነበር። ሰራዊቱ በሚጓጓዝበት ጊዜ ወዳጅና ወገን በሆነ ሕዝብ ላይ የሚያልፍ ከሆነ መስተንግዶ እያገኘ ይጠቀማል። የሚያልፍበት ቦታ የጠላት ወገን ከሆነ እየወረረ በመብላት ያለውን መጠነኛ ስንቁን ያሟላል። የኢትዮጵያ ጦር ሰራዊት ቁጥር 80 ሺህ ነው ተብሎ ቢገመት 30 ሺህ ሴትና ወንድ ተከታይ ስለሚኖረው የሚያልፍበት ቦታ ሁሉ ተቃጠለ በረሃ መስሎ ይደርቃል። ሌላው ችግር ደግሞ ሰራዊቱ ለረዥም ጊዜ የሚያገለግል ስንቅ ስለማይዝ መዋጋት የሚችለው ለምለም በሆነ ሀገር ላይ ውሃና ስንቅ እንደ ልቡ ካገኘ ብቻ ነው። በረሃ በሆነ ቦታ ላይ ግን ከ2 እና ከ3 ሳምንት የበለጠ ጊዜ ቆይቶ ለመዋጋት አይችልም። በዚህም ጊዜ ቢሆን ምግብ ወደሚገኝበት ሀገር ወራሪ እየላከ ምግብ ማግኘት አለበት። ምንም እንኳን ያልተለመደ ቢሆንም በአድዋ ጦርነት ጊዜ አፄ ምኒልክ ለሰራዊታቸው ምግብ የሚያቀርብ ድርጅት ነበራቸው ይባላል። በአድዋ ጦርነት በኢትዮጵያ በኩል የዘመተው ሰራዊት ቸኪ የተባለው ኢጣሊያዊ የአገር ጎብኚ 145,000 በመሆኑን በመጽሐፉ ገልጾታል። የሰራዊቱን አወጣጥ እንደሚከተለው አስታውቋል። ፈረሰኛ 57,000፣ የጦር መሳሪያ የያዘ 75,000፣ ተከታይ 28,000፣ በአጠቃላይ 145,000 ይሆናል ብሏል። የኢትዮጵያ ጦር ሰራዊት የታማኝነቱ ለቅርብ አለቃው እንጂ ለንጉሠ ነገሥቱ ባለመሆኑ እነዚህም አለቆቹ በየግል ምክንያታቸው ሲጣሉ የመረዳዳት መንገድ ስለማይኖራቸው በብዙ የማይገባ ጉዳትና እንቅፋት ይደርሳል። ወታደሩ ቀልጣፋና ደፋር በመሆኑ ድርጅት በማጣት ምክንያት ለሚደርሰው ስህተት ሊሸፍነው ይችላል። የኢትዮጵያ ሕዝብ ሰው ማለት ወታደር ነው፣ ወታደርም ማለት ጀግና ነው፣ ጀግና ተዋጊ ማለት ነው ብሎ ያምናል። ሰራዊቱ ውጊያውን የሚጀምረው እንደ ግማሽ ጨረቃ ባለ መስመር ተሰልፎ ወደፊት በመግፋት ሲሆን እንደ ደርቡሾች ፊት ለፊት ሄዶ ዓላማ መሆኑን አይወድም። የኢትዮጵያ ወታደር እያንዳንዱ በተቀላጠፈ ሁኔታ ራሱን ጠብቆ ስለሚዋጋ ውጤቱ የተደነቀ ነው። የኢትዮጵያ ወታደሮች የደርቡሽ ወታደር እንደሚሉት እኛ ስንዋጋ አንዱ ወታደር አንዱን ወታደር የሚያጠቃ ሲሆን፣ እናንተ ግን እንደሚጋፋ የባሪያ ሰልፈኛ ትጋፋላችሁ፣ ትመጣላችሁ በማለት ያነውሯቸዋል። አዋጊ መኮንኖቹም ከሰራዊቱ የተመረጡ ብልሆችና ጀግኖች በመሆናቸው የተመሰገኑ ናቸው። ማጥቃት ሲጀምሩ እያንዳንዱ ወታደር ራሱን ለመጠበቅ የሚችለው መጠን ሁሉ ተገን እየያዘ ይዋጋል። የጥይት ነገር ከሁሉም ይበልጥ የሚታሰብበት ስለሆነ የሚተኮሰው ጥይት ስቶ በከንቱ እንዳይቀር በብርቱ ጥንቃቄ አነጣጥረው መጣል አለባቸው። የኢትዮጵያ ጦር ሰራዊት ተኳሽ እንዲሆን ያገኘው ልዩ ትምህርት ባይኖረውም አነጣጥሮ በመምታት የታወቀ ተኳሽ ነው። ሰራዊቱ ወደ ጠላቱ ምሽግ ቀስ በቀስ ተደብቆ የሚቻለውን ያህል ከተጠጋ በኋላ ካለቃው የሚሰጠውን ትዕዛዝ መሰረት ሁሉም በአንድ ጊዜ ጀግንነት በተሞላው ጠባይ የጠላትን ምሽግ ግራ አጋብተው ለመያዝ ይሽቀዳደማሉ። ጎራዴያቸውን እያብለጨለጩ ጋሻቸውን ተገና አድርገው እየፎከሩና እየሸለሉ በጠላት ጉድብ ውስጥ ገብተው መቆራረጥ ሲጀምሩ ጠላትን በፍርሃት ያሸብሩታል። አፄ ቴዎድሮስ በ1860 ዓ.ም ከሞቱ ወዲህ ኢትዮጵያ ያፈራቻቸው ታላቁ ጀግና ራስ አሉላ ናቸው። እኒህ የተከበሩና ፍርሃት የሌላቸው ጀግና በኢትዮጵያ የፖለቲካ አቋም ውስጥ ሰርጾ የሚገኘውን ተንኮልና ሸር በመንፈስ ገታራነት ሊቋቋሙት ችለዋል። ራስ አሉላ በትውልዳቸው የተራ ገበሬ ቤተሰብ በመሆናቸው ከዚህ ደረጃ ለመድረስና ለአፄ ዮሐንስ ቀኝ እጅ ለመሆን የበቁት ራሳቸው ባሳዩት ብርታትና ትጋት ብቻ ስለሆነ እንደ ሌሎቹ የኢትዮጵያ መኮንኖች በትውልዳቸው የሚኮሩና የሚደገፉ አልነበሩ። ራስ አሉላ ያልተደናቀፈ ድልን በማከታተል የተጎናጸፉ ሰው ነበሩ። በ1867 እና በ1868 ዓ.ም
ከወራሪው ከግብፅ ጦር ጋር በተደረጉት ሁለት ታላላቅ ጦርነቶች ምንም እንኳን የግብፅ ጦር ሰራዊት በዘመናዊ መሳሪያ የታጠቀ በከፍተኛ የጦር ትምህርት በሰለጠኑ አውሮፓዊ መኮንኖች የሚታዘዝ ቢሆንም በራስ አሉላ የጦር ስልትና ዘዴ ሁለቱም የጠላት ጦር ሊደመሰስ ችሏል። ራስ አሉላ ኮፊት በተባለው ቦታ ላይ በኦስማን ዲግና እየተመራ የመጣውን የማህዲ ጦር አመድ ሲያደርጉት፣ ዶጋሊ ላይ ደግሞ ጣሊያኖችን ጨፍጭፈው የኢትዮጵያን ወሰን ክብር የጠበቁ ታላቅ ጀግና ነበሩ። ኢጣሊያኖች ከምጽዋ ወደ ደጋው ሀገር ለመውጣትና ቦታ ለመያዝ የበቁት ራስ አሉላ ባልነበሩበት ጊዜ ስለሆነ ራስ አሉላ ትልቁ ምሽጋቸው አስመራ በኢጣሊያኖች ከወደቀ ጊዜ ጀምሮ ጠላቶቻቸውን ለመበቀልና ለማጥቃት ከመሰናዳት አቋርጠው አያውቁም ነበር። የአስመራ ዙሪያ ከተያዘ ከ7 ዓመት በኋላ ራስ አሉላ በብዙ ጊዜ ሲመኙት የነበረውን ዕድል ተገኘና አድዋ ላይ የተመታውን የኢጣሊያን ጦር የሚያሳድድ ፈረሰኛ ጦር ሰደው ትልቁ ጠላታቸውን ጀነራል ባራቴሪን ለመማረክ ከባድ ጥረት አደረጉ። ጀግናው አሉላ ከሞቱ ብዙ ዘመን አለፈ። የአሉላን መልክ የሚያሳይ አንድ ፎቶግራፍ አለ። ሲመለከቷቸው ፊታቸው የገረጣ፣ ጢማቸውን ያሳደጉ፣ በጠቅላላው ፊታቸው ግርማ ሞገስ የተሞላ ሲሆን ስሜታቸውና አቋማቸው የአዛዥነት ጸባይ ያለው ነው። ስለ ራስ አሉላ መግለጫ ከሰጡት ሰር ጌራልድ ፖርታል የተባለው የብዙ ዓመታት እስረኛቸው የሰጠው ከሁሉ የበለጠ ነው። ሰር ጌራልድ ፖርታል እንደሚለው አሉላ ከሐር ጨርቅ የተሰፋውን በወርቅ የተዘመዘመውን ረዥም እጀ ጠባብ ለብሶ ጎራዴውን አንገድሮ ጠጉሩን ከሌሎች የኢትዮጵያ ሰዎች ይበልጥ አሳድጎ ሲታይ ጨካኝና አስተዋይ የሚመስለው ጠይም ፊቱ ስሙን በዓለም ውስጥ የታወቀ መሪ ወይም የሰዎች ጸር አድርጎ እንደሚያስታውቀው የታመነ ነው። ለመጀመሪያ ጊዜ አሉላን ለሚመለከት ሰው የተለዩ ፍጡር መስለው የሚታዩት እንደ አጥቢያ ኮከብ የሚያበሩትን ሁለቱን ዓይኖቹን ባየ ጊዜ ነው። እነዚህ እንደ እሳተ ገሞራ የሚፍለቀለቁት ዓይኖቹ እንደ በረዶ በነጡት ጥርሶቻቸው ታጅበው አሉላን አስደንጋጭ ፍጡር ያደርጓቸዋል። እነዚህን የመሳሰሉ ዓይኖች ከነብር ራስ ላይ እንጂ ከሰው ራስ ላይ አይቼም አላውቅም ይላል። ራስ አሉላ ሲቀመጡ በአንድ በኩል ጎራዴያቸው፣ በሌላ በኩል ማርቲኔሪ ሄነሪ ካርቢን መሳሪያ ተለጉሞ አይለያቸውም። እነዚህ ለአንድ ዓላማ የሚሰሩ ጊዜ ያጋጠማቸውን ሚኒሊክና አሉላን ስናመዛዝን በጠባያቸው እንደ ርብቃ ልጆች የተለዩ ሆኖ ብናገኛቸውም በብዙም መንገድ እንደሚመሳሰሉ እናያለን። አሉላ እንደ ኤሳው ጨካኝነታቸው ጎልቶ ቢታይባቸው የትውልድ ሀገራቸውን አሳልፈው የማይሰጡና የማያጋልጡ ፍጡር ሲሆኑ፣ ሚኒሊክ ግን ትክክለኛውን ያዕቆብን ይመስሉና እቅዳቸው ከግቡ ለማድረስ 7 ዓመት ወይም የዚህን እጥፍ ዓመታት ለመድከም ወደኋላ የማይሉ ጠንካራ ሰው ነበሩ። ሚኒሊክ ጦረኛ የሆነውን የኢትዮጵያን ሕዝብ የሚመሩ ቢሆንም ራሳቸው ጦረኛ እንዳልነበሩ ስለሚነገር አንዳንድ የኢጣሊያ ጸሐፊዎች ፈሪ ናቸው ብለው እስከ መጻፍ ደርሰዋል። አፄ ሚኒሊክ ስለ ራሳቸው ሲናገሩ በሰላም መኖርን የሚወድ ተገድጄ ግን ብዙ ጊዜ የተዋጋው ሰው ነኝ በማለታቸው ይህ አገላለጽ በትክክል የሚኒሊክን ጠባይ የሚገልጽ ሆኖ ይገኛል። ሚኒሊክ ከሁሉም የሚልቁት በድርጅት አዋቂነታቸውና በዲፕሎማቲክ አሰራር ባላቸው ብልሃት ነው። ሚኒሊክ ፍጹም ጥንቁቅ፣ ብልጥ፣ እቅዳቸውን ለመፈጸም የታጠቁና ድላቸውን ዘለቄታ አስቀድመው ያወቁ የሚመስሉ ሰው ነበሩ። የአፄ ዮሐንስን መተማ ላይ መውደቅ አፄ ሚኒሊክ እንደሰሙ ወዲያውኑ ጊዜ ሳይወስዱ ሚያዝያ 4 ቀን 1881 ዓ.ም የኢትዮጵያ ንጉሠ ነገሥት ሆነው ዘውዳቸውን ተቀዳጁ። በተለመደው ብልሃታቸው በመጠቀም የጊዜውን አመቺነት በመመልከት ከወዳጃቸው ከኢጣሊያ መንግስት ጋር ንግግር ጀመሩ። አፄ ሚኒሊክ የሚታመኑበት የኢጣሊያ ካውንት አንቶኖሊ ነበረ። ይህም ከፍተኛ ምኞት ያለው ኢጣሊያዊ በአፄ ሚኒሊክ አደባባይ ለብዙ ዓመታት የቆየ ሰው በመሆኑ የሸዋን መንግስት ወዳጅነት አግኝቻለሁ ብሎ የሚያምንና የሚኮራ ሰው ነበረ። ይህ ሰው የታወቀው ካርዲናል አንቶኖሊ የወንድም ልጅ ቢሆንም የጳጳሱ ደጋፊ ፓርቲ ውስጥ የነበረው አባልነት ጥሎ የንጉሳዊ ፓርቲ ደጋፊ በመሆኑ የንጉሳዊ ፓርቲ ደጋፊዎች ይህንን የመሰለ በትውልድ ከፍተኛ የሆነውን ሰው በታላቅ ደስታ ተቀብለውታል። አንቶኖሊ ሸዋ ደርሶ ሁኔታውን ሲያጠና የኢትዮጵያ ዘውድ ወደዚህ ከፍ ለሀገር የሚያመራ መሆኑን ጊዜ ሳይወስድበት ሊገምት ቻለ። በአጋጣሚም ሁኔታ ለመጠቀም አስቦ ከፍተኛ አስተዋይነት ካላቸው ከአፄ ሚኒሊክ ባለቤት
ከእቴጌ ጣይቱ ጋር የቅርብ ወዳጅነት መስርቶ አፄ ምኒልክ የሚያደርጉት የመሻሻል እርምጃ ፍሬው የሚታይ እርዳታው እየቀረበ በቤተ መንግስቱ ከፍተኛ ተሰሚነት አገኘ። ከሸዋ መንግስት ጋር የተቃረበ ወዳጅነት መመስረቱ እንደሚጠቅም አምኖ የሸዋውን መንግስት የሚያደርገውን መሻሻል ሁሉ በእርሱ አማካኝነት እንዳገኘ ቆጥሮ ይኮራ ነበረ። አፄ ምኒልክ ከኢጣሊያ መንግስት መሳሪያና ጥይት እንዲያገኙ የመጀመሪያውን ንግግር ውል ያስገኙ አንቶኖሊ በመሆኑ በዚህም ምክንያት አፄ ዮሐንስን ለመቋቋምና ኢትዮጵያንም ለመከፋፈል ረዳው። በዚህም ጥረቱ የሸዋውን መንግስትና የኢጣሊያን መንግስት የልብ ወዳጅነት ለመመስረት ሲችል ምኞቱና ፍላጎቱም በቅርብ ጊዜ መልካም ውጤት እንደሚያገኝ ተማመነ። በኢጣሊያና በሸዋ መንግስት መካከል ወዳጅነት ለመፍጠር አንቶኖሊ የተከተለውን ፖሊሲ የተቃወመው በኢጣሊያ ሀገር ከፍተኛ ተሰሚነትና ክብር የነበረው ጄኔራል ባልዲሴራ ብቻ ነበረ። ባልዲሴራ አፄ ዮሐንስን እረፍት ካወቀ በኋላ ለኢጣሊያ ታላቁ ጠላት የሸዋ መንግስት እንደሚሆን በመገመቱ የሸዋው ንጉሥ ለአፄ ምኒልክ መሳሪያና ጥይት በተጨማሪ እንዳይሰጥ አጥብቆ ተቃወመ። ከ1881 ዓ.ም በኢትዮጵያና በኢጣሊያ መንግስት መካከል አለመግባባት ሲፈጠር የነበረው ሁኔታ እንደሚከተለው ነው። ራስ መንገሻና ራስ አሉላ የትግሬን ክፍለ ሀገር ከሰሜን በኩል ከመጣው ከኢጣሊያ ጦርና ከደቡብ በኩል ከመጣው አፄ ምኒልክ ወረራ ለማዳን ከሁለቱም ክፍል ይከላከሉ ነበረ። አንቶኖሊ የኢጣሊያኖችን የሸዋ ወታደሮች ተባብረው ትግሬን እንዲያጠቁ ሀሳብ አቅርቦ ባልዲሴራ ሀሳቡን ባለመደገፉ ፍጻሜ አላገኘም። ምኒልክ የኢትዮጵያን ዘውድ ለመያዝ እንዲችሉ የኢጣሊያን ድጋፍና እርዳታ መጠየቅ የሚቻለው ለኢጣሊያኖች የተጨበጠ ውለታ ካላሳዩ በስተቀር አንቶኖሊ የሚፈልገውን የኢጣሊያንን ድጋፍ ሊጠይቅላቸው እንደማይችል አስታወቀ። በዚህም ምክንያት ለአንድ ስምምነት ላይ ደርሰው በሳምንቱ መጨረሻ ላይ ዝነኛ የሆነው የውጫሌ ውል በአንቶኖሊ ረቆ ስምምነቱ በኢጣሊያ ሚኒስቴሮች እንዲጸድቅ የአክስታቸውን ልጅ ደጃዝማች መኮንንን በአምባሳደር ደረጃ ወደ ሮም ላኩ። የውጫሌ ውል ታሪክ ባጭሩ እንደሚከተለው ነው። አፄ ምኒልክ የኢትዮጵያ ንጉሠ ነገሥት ብሎ ይጠቅስና በኢጣሊያና በምኒልክ መካከል ዘላቂነት የሚኖረው ሰላምና ወዳጅነት ይመሰረታል። በአንቀጽ 3 የኢጣሊያና የኢትዮጵያ ወሰን የከፍተኛው ተራራ መስመር እንዲሆን አራፋይሌ ከተባለው ስፍራ አንስቶ አላይ፣ ሰገነይቲና አስመራ የተባሉት መንደሮች በኢጣሊያ ግዛት ውስጥ እንዲሆኑ፣ ቦጎስ በተባለው አውራጃ ደግሞ አዲ ነፋስና አዲ ዮሐንስ የተባሉት ቦታዎች በኢጣሊያ ወሰን ክልል ውስጥ አስገብተው አዲ ዮሐንስ ከተባለው ቦታ አንስቶ ወደ ምስራቅና ምዕራብ ቀጥተኛ መስመር ላይ የኢጣሊያና የኢትዮጵያ ወሰን እንዲሆን ተስማሙ። በአንቀጽ 17 በተደረገው ስምምነት በኢትዮጵያና በኢጣሊያ መካከል ከፍተኛ አለመግባባት የፈጠረው ነው። በዚህ አንቀጽ የተደረገው ስምምነት እንደሚለው የኢትዮጵያ ንጉሠ ነገሥት ከሌሎች መንግስታት ጋር የሚያደርጉት ማንኛውም ግንኙነት በኢጣሊያ ንጉሥ አማካኝነት ለመፈጸም ተስማምተዋል ይላል። በ1881 ዓ.ም ከማለቁ በፊት ኢጣሊያኖች እየተሻሙ ሰፊ የሆነ የኢትዮጵያን መሬት መያዛቸው ቢታወቅም ሁሉም በሚደረድሩበት ጊዜ በተሰራው ካርታ ላይ ይዞታቸውን አጣባውና አሳንሰው በካርታው ላይ ሐማሴን፣ አካለ ጉዛይና ሰራይን ከወሰኖች አስመስለው አሳይተዋል። ኢጣሊያኖች በአንቀጽ 17 ውል መሰረት በመላው ኢትዮጵያ ላይ የበላይነቱን ለመያዝ ሞክረዋል። ኢትዮጵያ በኢጣሊያ መንግስት አማካኝነት ከሌሎች የአውሮፓ ሀገሮች ጋር የምትገናኝ ከሆነ ኢጣሊያ በኢትዮጵያ ላይ የሚኖራትን የፕሮቴክቶሬት መብት እንደሚያረጋግጥላት አምነው ነበር። አፄ ምኒልክ የኢጣሊያኖችን ፍላጎትና ዓላማ ይህ መሆኑን ቢያውቁ ኖሮ ስምምነቱን እንደማይቀበሉት የታወቀ ነበር። በዚህ አንቀጽ ላይ የተፈጠረውን ችግር ያመጣው የአንድ ቃል ትርጉም ነው ሊባል ይችላል። ይኸውም በእንግሊዝኛ ኮንሴንትስ የሚለው ቃል ኢጣሊያኖች እንዳሰቡት ይረዱት ኢትዮጵያ ከሌሎች መንግስታት ጋር ግንኙነት የምታደርገው በኢጣሊያ መንግስት አማካኝነት ይሆናል የሚል ትርጉም ሰጠው። በሌላ በኩል ደግሞ የኢትዮጵያ መንግስት ከሌላ መንግስታት ጋር ግንኙነት ሲያደርግ በኢጣሊያኖች በኩል ለማድረግ ይችላል የሚል አስተሳሰብ ስላለው አስፈለገ በኢጣሊያ በኩል ካላስፈለገን በቀጥታ ግንኙነት ለማድረግ የሚከላከል ውል አለመሆኑን አምኖበታል። ደጃዝማች መኮንን አማካሪያቸውና መሪያቸው ካውንት አንቶኖሊን አስከትለው ነሐሴ 22 ቀን 1881 ዓ.ም ሮማ ከተማ ሲደርሱ ታላቅ አቀባበል ተደረገላቸው። በዚህም አጋጣሚ
የጣሊያንን ታላቅነት በማሳየት ደጃዝማች መኮንንን ስሜት ለመግዛት ብርቱ ጥረት አደረጉ። እነኚህ የኢትዮጵያ ተራሮችን አልፈው የሌላ ሀገር መሬት አይተው የማያውቁ ወጣት በዚህ ጉብኝት አጋጣሚ በዚች ከፍተኛ ስልጣኔ የሚታይበት ታላቅ የኢጣሊያ ሀገር ከተማ ገብተው ለማየት በመቻላቸው አስተሳሰባቸውና ስራቸው በዚህ አጭር ጉብኝት ሰፊ ለውጥ ለማድረግ ችሏል። ኢጣሊያ አገር በቆዩበት 4 ወር ተኩል ጊዜ ውስጥ ባደረጉት ጉብኝት ሰፊ ጥናት ለማድረግ ረድቷቸዋል። በጉብኝታቸው ጊዜ የጣሊያንን ጦር ሰራዊት አቋምና ሁኔታ አተኩረው ተመልክተው ግምታቸውን የአክስታቸው ልጅ ለአፄ ምኒልክ ማስረዳታቸው ታመንበታል። ደጃዝማች መኮንንና ሲኞር ክሪስፒ የውጫሌውን ውል ከአንዳንድ ቦታ ላይ አስተካክለው የፕሮቴክቶሬቱን ጉዳይ ሳይነኩ ተጨማሪ ውል መስከረም 21 ቀን 1882 ዓ.ም ተፈራረሙ። በወሰኑ በኩል ደግሞ የሁለቱ ሀገሮች ወሰን አሁን ባለው ይዞታቸው መሰረት ይወሰናል ስለሚል የውጫሌውን ውል አፈራርሶ ከሚያዝያ 24 1882 ዓ.ም ጀምሮ ኢጣሊያ ሰፊ የኢትዮጵያን ግዛቶች ይዛ ወደፊት ለመግፋት በመሰናዳት ላይ ስለነበረች በዚህ ስምምነት የኢጣሊያ ይዞታ በየቀኑ እንዲገፋ የታሰበበት በመሆኑ ይህም ስምምነት ለኢትዮጵያ ጠቃሚ አልነበረም። ይህ ውል በመፈረሙ አፄ ምኒልክ ደግሞ 4 ሚሊዮን ፍራንክ ወይም 150 ሺህ ብር ከኢጣሊያ ባንክ በኢጣሊያ መንግስት ዋስትና እንዲበደሩ ተፈቀደ። እዚህ ብድር የሚከፈለው ወለድ 500 ሆኖ ምናልባት ወለዱን በጊዜው በመክፈል ቢያቀታቸው በሐረር ክፍለ ሀገር የሚገኘው ጉምሩክ ለኢጣሊያኖች ሊሰጥና የሚገኘውን ገቢ እየተቀበሉ እንዲከፍሉ ስምምነት ተደረገ። ይህ ብድር በኢትዮጵያ ውስጥ ከፍተኛ ታሪክ አለው። በስምምነቱ 2 ሚሊዮን ሊሬ ወደ ብር ወይም ሲልቨር ተለውጦ ሊከፈልና ቀሪው 2 ሚሊዮን ሊሬ ደግሞ በኢጣሊያ ባንክ ውስጥ ተቀምጦ አፄ ምኒልክ በአውሮፓ ሀገሮች ለሚገዟቸው ዕቃዎች እንዲከፈል ታቅዶ ነበር። ነገር ግን አፄ ምኒልክ ይህ ገንዘብ ለገዙት ጥይት ዋጋ እንዲከፈል በፈለጉ ጊዜ ሰፊ ክርክርና አለመግባባት ተፈጠረ። ደጃዝማች መኮንን የውጫሌውን ውል ከአንዳንድ ቦታ ላይ ለውጠው የተፈራረሙበትን ሁለተኛውን ውል ሰነድ ይዘው ታኅሳስ 13 ቀን 1882 ዓ.ም ጉዟቸውን ወደ ሸዋ የቀጠሉ ሲሆን ይህንን ውል አፄ ምኒልክ የሚያጸድቁትን ወይም የማይቀበሉት መሆናቸውን አልታወቀም። በዚሁ ጊዜ ጥቅምት 1 ቀን 1882 ዓ.ም የኢጣሊያ መንግስት ለአውሮፓ ሀገር መንግስታት የኢትዮጵያ ግዛት በኢጣሊያ ፕሮቴክቶሬት ስር የምትተዳደር መሆኑን በይፋ አስታወቁ። ጀነራል ቫልዲሴራ የኢጣሊያ መንግስት በሲኞር አንቶኖሊ አማካኝነት ከሸዋ መንግስት ጋር የጀመረውን ፖሊሲ በመቃወም ታኅሳስ 5 ቀን 1882 ዓ.ም ከስራው ለመሰናበት መወሰኑ ተሰማ። ጀነራል ቫልዲሴራ አስተሳሰብ የተመሰረተው የኢትዮጵያውያኖች የመከፋፈል ማለት በጊዜው ዘውዱን ለማግኘት የሚሻሙትን የሸዋንና የትግሬን ህዝብ ለያይቶ በማዋጋት አገሪቱን ለማድከምና ለመያዝ ነበር። ነገር ግን የጣሊያ መንግስት የአንቶሎኒን እቅድ ሙሉ በሙሉ በመቀበሉ ቫልዲሴራ ላለው ከፍተኛ ዝና ሳይጨነቁ ስራውን ለቆ ወደ አገሩ ለመመለስ ወሰነ። በአፄ ዮሐንስ ዘመነ መንግስት ትግሬ ከፍተኛ ስልጣንና ጉልበት አግኝቶ ስለነበረ በዚያው ጊዜ የአፄ ዮሐንስን አቋም ለማዳከም የኢጣሊያ መንግስት ከሸዋው ምኒልክ ጋር ወዳጅነት መመስረቱ የተመሰገነ አስተሳሰብ ነበር። ኋላ ግን ትግሬዎችን መድከማቸው እየታየ ለሸዋው ምኒልክ እርዳታ መሰጠቱ የምኒልክን አቋም ለማደራጀትና ነፃነትን ለመጠበቅ እንዲችል እንደ መርዳት የሚገመት ነው በሚል አስተሳሰብ ጀነራል ቫልዲሴራ ተቃውሟል። የኢጣሊያ መንግስት ግን የኢትዮጵያ መንግስት ስልጣን ከአፄ ዮሐንስ ሞት በኋላ ከትግሬ ሸሽቶ ወደ ሸዋ መግባቱን በጣም ዘግይቶም የተረዱት በመሆኑ ምኒልክን በመርዳት የትግሬውን ስልጣን ለማዳከም የነበራቸውን ፕሮግራም ቀጥለው ምኒልክ በእነርሱ ላይ ክንዳቸውን ለማንሳት እስኪችሉ ኃይላቸውን በማደራጀት ሳያውቁት ረዱ። ቫልዲሴራ 2 ዓመታት ያህል በኢጣሊያ ቅኝ ግዛት በነበረችው በኤርትራ ክፍለ ሀገር ውስጥ በቆየበት ጊዜ ከፍተኛ የሆነ ድርጅት በማድረጉ ውጤቱ በጣም የሚመሰገን ነበር። የምጽዋ ከተማ በአዳዲስ ቤቶች ስታሸበረቅ ለአውሮፓ ሰዎች መኖሪያ ለመሆን እንድትችልም አስተካከለ። በጠቅላላው ቫልዲሴራ በምጽዋ ያሳየው ጥረት የሚደነቅ ሆኖ ሳለ ድካሙ ፍሬ የሚሰጥበት ወራት በህመም አማካኝቶ ወደ አገሩ እንዲጠራ በመጠየቁ
ሁኔታው አሳዛኝ ሆነ። ቫልዲሴራ አሞኛል ያለው በሽታው አንቶኔሊ የሚባል በሽታ ነው ተብሎ ተቀለደበት። ታሪኩን እንደወደዳችሁት ተስፋ እናደርጋለን። ወደፊት የምንለቃቸው ታሪኮች እንዲደርሳችሁና ለሌሎችም እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። አስተያየታችሁንም ጻፉልን። እናመሰግናለን።